ሁሉ አዲስ ስዩም ከ20 አመት በላይ የሙሽሮች ፕሮቶኮል ሆኜ ሰርቻለሁ የሚለው ግለሰብና የሰርግ ቤት ድምጻውያን ከፍ ያለ ግጭት ውስጥ ገብተዋል ለምን እንግዲህ ሁሉ አዲስ በደረሰው መረጃ ማለት ነው በዚህ ጉዳይ ላይ በተለይ ከሰሞኑ ባለፈው እዚህ ቅዳሜና እሁድ ውስጥ ባንዱ ቀን ማለት ነው የተከናወነ አንድ ሰርግ ነበር ሃርመኒ ሆቴል አንድ ሰርግ ነበር እዛ የተፈጠረው ኢንሲደንት ወይም ደግሞ ሁኔታ ሌሎች ነገሮችም ከኋላ እንዲታዩ ከዚህ ቀደም የተከናወኑ ወይም ደግሞ የነበሩ ነገሮች እንዲታዩ ወይም ደግሞ ወደ ጀርባ እንድንመለከት ማድርጎናል የአንድ ፕሮቶኮል አለ በነገራችን ላይ ታዋቂ ነው እስካሁን ድረስ እንደነገርም ሌሎችም እንደሚመሰክሩለት ማለት ነው ወደ 300 ሰርጎችን ቢያንስ ከ2000 ዓመተ ምህረት እስካሁን ባለው ጊዜ ማለት ነው ፕሮቶኮል አድርጓል ወይም ደግሞ ሙሽሮችን ከጧት ጀምሮ እስከ መጨረሻ ያላቸውን ሰዓትና እንቅስቃሴ ምን እንደሚያደርጉ በመንደፍ ስራዎች ላይ የተሰማራ ነው ለዚህ በዚህ ስራውም እንግዲህ የተለያዩ ስራዎችን እንደዚህ ደግሞ 300 ሰርጎች ላይ ተሳትፏል በስካሁን ማለት ነው በስራው ደግሞ ከዚህ ቀደምም ድምጻዊ እንደነበረ ነው የሚነገርለት ይሄ ግለሰብ ተስፋዬ ገብረ ይባላል ታዋቂ ግለሰብ ነው እንዳልኳችሁ ሙዚቀኛም ነበርና አሁን ግን በዚህ እየተሰማራ የሚገኘው እና ከሱ ጋር ሊግባቡ አልቻሉም አንዳንድ ድምጻውያን እነሱ የሚሉትና እሱ የሚለው ነገር አንዳንድ ተቃርኖች አለው ድምጻውያኑ የሚሉት ምንድነው በስራችን ላይ ጣልቃ እየገባ ከሙሽሮቹ ጋር እያጣላን ነው የሚገኘው አንዳንዴ እኔ ያልኩት ነገር ብቻ ካልሆነ በማለት በአሁን ወቅት በተለይ ሚያዝያ ወቅት ደግሞ የሰርግ ወቅት ነው እንደሚታወቀው የነሱን ሰርጋቸውን የማደፍረስ ነገር ይታይበታል ስለዚህም አንዳንዴ ሰብናችንንም እየነካን ነው የሚል ነገር ነው የተናገሩት ለምሳሌ ታዋቂ ቪዲዮ ቤቶች ጋርም እየተጣላን ከሚቀርጹት ጋር ለምሳሌ ጆኒ ቪዲዮ አንደኛው ነው እንደዚሁም አንዱ ዓለም ለማ ጋር ከታዋቂ ድምጻውያን መካከል ማለት ነው ከተጣላቸው በትግርኛ ስራ ደግሞ በጣም የሚታወቀው በዚህ ሰርግ ቤቶችን በማድመቅ ድምጻዊ ወልደ ገብርኤል ነው ከሱ ጋርም ጭምር በተለይ ከሱ ጋር የገቡት ሰጣ ገባ በጣም ከፍተኛ ነበር በአንድ ወቅት ላይ ከድምጻዊ ጉራግኛ ዘፋኙ ኃይሉ ፈረጃ ጋርም እንደዚሁ በተለይ በአሁኑ በሃርመኒ ሆቴሉ ጸብ ውስጥ ገብተው ከነበሩ መካከል ከሱ ጋርም ጭምር ጸብ ውስጥ ገብተው ነበር ከመኪና ሾፌሮች ጋርም ጭምር ይሄ ሰው ይጣላል ጣልቃ በመግባት ማለት ነው ከማን ጋር ቀረው ልንል ነው እንግዲህ ከበርካቶች ጋር እንግዲህ ተጣልቷል ማለት ነው እንግዲህ እነሱ እንደሚሉት ይሄን ነገር ምን ይመስላል ስንል ደውለንለት ነበር እሱ ጋር ማለት ነው እሱ ደግሞ የሚለው ይሄ ፈጽሞ ሐሰት ነው ከኔ ጋር ሳይሆን ጥላቸው ከዲጂዎች ጋር ነው ዲጂዎች የነሱን ስራ ወይንም ደግሞ የሙዚቀኞቹን ማለት ነው የሚለቁበት አጋጣሚ አለ ወይንም ደግሞ ሁለቱም በአጋጣሚ ሙሽሮቹ ባንድም ዲጂም ባንድ ቀላይ ባንድ ፕሮግራም ላይ ስለሚቀጥሩ ወይም ደግሞ ከፍለው ስለሚያስመጡ የሰዓት መሻማት ዲጂዎቹ ረጅም ጊዜ የመቆየት ነገር አለ በዛ ሰዓት ደግሞ ሙዚቀኞቹ እኛ ምን ልናደርግ ነው የመጣ ነው የማለት ነገር አለ ልንሰራ አይደለም ወይ ስለዚህ ዲጂ ካለ ምን እናደርጋለን የማለት ነገር ስለዚህ ይሄንን በማስታረቅበት ጊዜ ነው ከሙዚቀኞች ጋር እየተጣላው የሚገኘው ወይም ደግሞ ተጣላን የሚሉት ምክንያቱም ሙዚቀኞቹ ጋር ረጅም ጊዜ ነው የምንቆየው ሙሽሮቹ ጋር ግን ከአንድ ቀን በኋላ እንለያያለን ከነዛ ጋር አብሬያቸው የምሰራ ረጅም ጊዜ ስለሆነ የምጣላ ሰው አይደለም ሲል እንግዲህ ፕሮቶኮል ተስፋዬ ተናግሯል ነገር ግን ድምጻውያኖቹ አስቸግረን የሚል ነገር አለ ለነገሩ ያው መስማማት ከሌለ የሁለቱ ሙያ በጣም አስቸጋሪ ነው በተለይ ደግሞ የተጋቢዎችን ስራ መበጥበጥ ነው የሚሆነው በአሁኑ ላይ የተከሰተው ምን ነው እንደውም አንዱ ድምጻዊ ማይክ ተቀብሎ ሁላ በእለቱ ማለት ነው እኛ ያያለን ድምጻውያን ያያለን ዲጂዎች ለምን ተጠራላችሁ ብሎ ሰርጉ ያያለ ታዳሚው ያያለ ሁላ ተናግሯል ነው የተባለው ይሄንን ሁላ ሳስታርቅ ነበር ያለውና በእነሱ ግጭት ይጎዳሉ ሙሽሮቹም የሚል አይነት አስተያየትም አለ ትንሽ አነጋጋሪ ነገር ነው በነገራችን ላይ ምናልባት የመግባቢያ ስምምነት ቢፈራረሙ ጥሩ ነው